አቶ ድንቁ መቀጠል ይችላል። አመሰግናለሁ። ቅድም እድሮችን በአዲስ መልክ ለማዋቀር በቀረበው ረቂቅ ላይ ተቃውሞን ለማሰማት ነው። ሲጀመር ህዝቡ ጥግና ጥግ ተበትኖ ከተማ ውስጥ እድር አለ ለማለት የሚያስደፍር ልዕልና የለንም። የሞራል ልዕልና የለንም። በእውነት አፈር አልባሽ ሰው እንኳን አጥተናል በዚህ ሰዓት። አሁን ባለፈው ለ46 ዓመት ይሄንን እድር በጥሩምባ ነፊነት ሲያገለግል የነበረው ጫኔ እሱ የሞተለት 2 ቀባሪ ነው የመጣው። ያ ሌት ተቀን ሳይል በየጉራንጉሩ እየገባ የሚነፋው ጫኔ የሱ ቀብር ጊዜ ግን ሰው ጠማው። አንዳንዶች ለምን ሰብሰብ ብለን በኦንላይን ላይቭ ላይ አንቀብረውም ብላችሁ ስታፌዙ ነበር። ቀባሪ እጡ ሌላ ምንም ማለት እንደናል ቀባሪ ያሳጣ። አሁን ጫኔ በትልቅ ተስፋ መቁረጥ የሚቀብረኝ ካጣው ለምን እሞታለሁ ብሎ አሁን በከፍተኛ ተስፋ መቁረጥ አረቄ ቤት ነው ያለው። ይሄ ምንን ያሳያል? ሰዎች በሰላም ሞተው የሚቀብረን አይኖርም በሚል ስጋት ከፍተኛ የስነ ልቦና ጫና እየደረሰባቸው ነው የሚገኘው። ነገ አልሞትም የሚል ትውልድ እንዳይነሳ ነው እንፈራ። በዛ ላይ ደግሞ የእድር ክፍያ በኦንላይን ትራንስፈሪውን የሚባል ሐሳብ ተነስቷል። ሙሉ በሙሉ ነው የምቃወሙ። የእድር ክፍያ ጣቡ 10 ብርም ይሁን 100 ብር በአካል ተገኝተን ስንከፍል ነው ደስ የሚል። አቶ ዘለቃሽ 10 ብር ጎሏቸው ማነ ገብሬ እባክህ 10 ብር ሙላልኝ እያሉ ሲማጸኑ ያ አቶ ተክሌ የተሰበረ ክሩን አንጠልጥሎ መጥቶ እባካችሁ ዛሬ እኔን አስቀድሙኝ ብሎ ሲጫወት ለጫጫታው ለጨዋታው ለቡጨቃው በአካል ተገኝተን ነው የሚያምር። በዛ ላይ ደግሞ ሁላችንም ትራንስፈር ስናደርግ ባንኮቹ ከእያንዳንዳችን ላስ ማድረጋቸው ይቀራል የተወሰነ ገንዘብ እና እሱ ቢሰባሰብ 4 ሹካና 6 ድስት ይገዛል። በአጠቃላይ እኔ የእድሩን ሊቀመንበር ሆኜ የምቀጥል እስከሆነ ድረስ በሐሳባችሁ እስማማለሁ። ካልሆነ ግን መቃወሜን እቀጥላለሁ። አንላቀቃለን።